በምሳሌው የተፈጠረ በአርአያው የተፈጠረ በመልኩ የተፈጠረ ክቡር ፍጥረት ነው። እግዚአብሔር በአርአያው የፈጠረው ለድህነት እንጂ ለሞት አይደለም። ለሕይወት እንጂ ለሞት አይደለም። ለጥፋት እንጂ ለመኖር እንጂ ለጥፋት አይደለም። ነገረ ድህነት የሚጀምረው ንግበር ሰባ ሰውን ባሪያችን እንፍጠር የሚለው ቃል ነው። በመልካችን እንፍጠር በሚለው ቃል ነው የሚጀምረው። ይህንን ቃል ዘወትር የሚያነብሰው ባለ ትልቅ ተስፋ ነው። በአርአያው የተፈጠረ መሆኑን ያውቃል። መልክዓ ሥላሴ መሆኑን ያውቃል። መልክዓ እግዚአብሔር መሆኑን ያውቃል። አርአያ ሥላሴ መሆኑን ያውቃል። ቅዱስ መሆኑን ያውቃል። ክቡር መሆኑን ያውቃል። ራሱንም ሌላውንም ባየ ቁጥር ሰውን መልክዓ ሥላሴ ነው ብሎ ያምናል። በአርአያችን እንፍጠር የሚለውን ቃል ሥላሴ ሲናገሩ እግዚአብሔር ሲናገር ለድህነት ሲፈጥረን አርአያ ሥላሴን የምንመስልባቸው ነገሮች ምንድን ናቸው? 5 ነገሮችን ባጭሩ ላንሳ። ሰው እግዚአብሔርን የሚመስል በ5 ነገሮች ነው። የመጀመሪያው ሰው እግዚአብሔርን የሚመስለው እስመ እግዚአብሔር ገብሮ ዋኮደሰ ወገብሮ እግዚአብሔር ለአዳም የእግዚአብሔር ስራው የሆነው የሰው ልጅ እግዚአብሔርን ይመስላል። አምላኩን የሚመስልበት የመጀመሪያው የእግዚአብሔር ስራ ስለሆነ ነው። ግብረ እግዚአብሔር ነው። ስራ ሰሪውን ይመስላል። አንድ ስራ ቢበላሽ የሚሰደበው፣ የሚወቀሰው፣ የሚከሰሰው ስራው ነው ሰሪው ነው? በጣም ጥሩ፣ ሰሪው ነው። ውብ አድርጎ የፈጠረው ልጅ የሰውን ልጅ ስናየው ባለአእምሮውን የሰው ልጅ ስናይ የሚመሰገነው ማን ነው? ያ ሰው ነው ወይስ ሰሪው ነው? ሰሪው ማን ነው? እግዚአብሔር ነው። ወይጻፍ መጽሐፍ ዘእንበለ ጸሐፊ፣ መጽሐፍ ያለ ጸሐፊ አይጻፍም። ወይትሐነጽ ሕንፃ እንበለ ሐናጺ፣ ሕንፃ ያለ ሐናጺ ያለ ግንበኛው ያለ ጥበበኛው አይሰራም። ወይሳል ስዕል እንበለ ሳሊ፣ ስዕል ያለ ሳሊ አይሳልም። ወይገበር ግብር እንበለ ገባሪ፣ ስራ ያለ ሰሪው አይሰራም። እስመ ገባሪሁ ሰለሰብ ዝንቱ እግዚአብሔር ውእቱ፣ የሰው ሰሪውም እግዚአብሔር ነው። እግዚአብሔር ድንቅነቱ እግዚአብሔር ክቡርነቱ ከሚታወቅበት ድንቅ የሆነው ፍጥረቱ ከብዙ ፍጥረቱ ክቡር በሆነው በሰው ነው። ስለዚህ የእግዚአብሔር ስራ በመሆኑ መጀመሪያ ንግበር ያለው የእጁ ስራ ክቡር ፍጥረት ሰው ነው። በሌላ መንገድ ባለ አእምሮ ማለት ነው። በእንተ አእምሮቱ እኩየ ወሰናየ፣ በጎና ክፉ ለይቶ ያውቃል። በጎና ክፉን ለይተው ከሚያውቁ ከሚመረምሩ ከሚያስቡ ይህ ይጠቅማል አይጠቅምም ከሚለው 22 ስነ ፍጥረት አንዱና የመጀመሪያው ሰው ነው። ሰው እና መላእክት። ስለዚህ ባለ አእምሮ በመሆኑ ሰሪው አምላኩን ፈጣሪው አምላኩን ጌታውን ስለሚመስል አምላኩን ይመስላል። በምሳሌያችን ማለት ክፉና በጎን ለይቶ የሰጠን እግዚአብሔር ክፉና በጎን ለይተን እንድናውቅ ነው። በዚህ እግዚአብሔር እንመስለዋለን በአቅማችን ማለት ነው። እግዚአብሔር መምሰል ማለት በአቅም በልክ በተሰጠን ጸጋ። ሁለተኛ ፍኖተ አክብሮትን ወጥቶ አቅሮቱ ሰው ሥላሴን ይመስላል ማለት አምላኩን ይመስላል ማለት ስለ ክብሩና ስለ መቅረቡ ነው። በክብር
እንደ ሰው ያከበረው ፍጥረት የለም። እንደ አቅርቦትም እንደ ሰው ያቀረበው በጣም የቅርብ የሆነ ክቡር ፍጥረት የለም። ለእግዚአብሔር ከሰው የሚቀርበው ለእግዚአብሔር ከሰው የበለጠ የሚያከብረው ሌላ ፍጥረት የለውም። እንደ ሰው ያከበረው የለም። ምክንያቱም ሰውን የፈጠረው ለድህነት ስለሆነ ሰውን ባከበረበት ልክ ያከበረው ፍጥረት የለም። ሰውን ባቀረበው ልክ ያቀረበው ፍጥረት የለም። ባህሪው ያደረገለት ባህሪውን የተዋሃደለት ሰው የሆነለት ሰውን የመሰለው ሰውን ብቻ ነው። የመላእክትን ባህሪ አላደረገም። የሌላው ፍጥረት ባህሪ አላደረገም። የሰውን ባህሪ ግን ባህሪ ያደረገ፣ ገንዘብ አደረገ፣ ሰው ሆነ። አቅርቦታል። በቸርነት አቅርቦታል፣ በረድኤት አቅርቦታል፣ በልጅነት አቅርቦታል፣ አክብሮታል። ንግበር ማለት አንደኛ እንስራ በመልካችን ነው። ሁለተኛ በማክበሩ በማቅረቡ ነው። ሶስተኛ ወበእንተ ነፍስ ዘትሰወጥ ውስተ ኩሉ ከመ መለኮት የማትዳሰስ የማትታይ የማትጨበጥ ግን በሁሉ ሙሉ የሆነች በአካሉ ሙሉ የሆነች ነፍስን ፈጥሮለታል። ነፍስ ጭንቅላት ላይ ነው፣ እግር ላይ ነው፣ እጅ ላይ ነው ያለችው አንልም። ሙሉ ናት አይደል? በሰውነት ክፍል ሁሉ አትሞትም፣ አትጠፋም፣ ረቂቅ ናት። ስውር መለኮቱ የተሰወረ መለኮቱን የማይዳሰስ የማይጨበጥ በዓለም ሙሉ ሲሆን ስጋችን ከስጋችን ከነፍሳችን የእኛን ባህሪ አድርጎ ሰው በመሆኑ በዚህ ምን ይላል? የማትጠፋ ረቂቅ ነፍስ አለችው። የማይጠፋ የማይታይ የማይዳሰስ ረቂቅ መለኮትም አለ። በዚህ ሰውን የመሰለበት ይህንን ነው። በሌላው መንገድ እዚሁ ሶስተኛ የማትሞት ናት። ዘይትመውት አትሞትም። ለዘላለም ሕያዋን ሆነው የሚኖሩ ሥላሴ ሕያዋን ናቸው። ሞት አይስማማቸው። እንደማይሞቱት ለዘላለም የማትሞት ፍጥረትን ከኛ ጋር አዋህዶ ነፍስን በመፍጠሩ ንግበር ሰብአ እኛን የሚመስል በማለት ነግሮናል። አራተኛ ዋሰልጥኖ ላይ ለኩሉ በሁሉ ላይ አሰልጥኖታል። ስልጣን ሰጥቶታል። ሰውን ከፀሐይ በታች ያለው ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ አለቃ የበዛበት ብትር የበዛበት ሞት የበዛበት አዛዥ የበዛበት ክብሩን ስላጣ ነው እንጂ ባለስልጣን ነው። ሰው ከፀሐይ በታች ያለው ሁሉ ባለስልጣን ነው። ፈተናው የበዛበት የተሰጠውን ክብር የተሰጠውን ጸጋ የተሰጠውን ታላቅ ስጦታ እያጣ እየረሳ በመሄዱ ነው። ሰው ያህል ክቡር ፍጥረት በብትር የሚጠበቀው በሰው የሚጠበቀው በአውሬ የሚጠበቀው አንዳንድ ጊዜ በየቤቱ ትልቁ ውሻ ይታሰራል። አውሬ እንዲጠብቅ ነው እንዴ? ምን እንዲጠብቅ ነው? ሰው እንዲጠብቅ። ምናልባት ሰው ነው፣ ግን ሰው ስል ደግሞ ሌባ ማለት ነው። ያ እንዲጠብቅ ነው የሚታሰር። በዚያ የሚጠበቅ ፍጥረት ግን አልነበረም። የመጨረሻው ንግበር ሰብአ እኛን የሚመስል ባሪያችን ማለት ቃልሰ ጽዱቅ በእንተ ዘሃለወ ይትዓጸፍ ሥጋሁ ለአዳም ከመ ይንበር በተዋህዶቱ በተዋህዶ ሰው በመሆኑ ከኛ እንዳንዱ ሆነ ተብሎ አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው የምስጢረ ሥጋዌ ትምህርት በመከናወኑ ሰው ለድህነት በአምስት መሰረታዊ መንገዶች አምላኩን የሚመስልበት ይህ ጽሑፍ ተጽፏል። ስለዚህ ለመዳን እኒህ ነገሮች ከሆኑ ለመዳን አንድ ሰው ሶስት ነገሮችን ማሟላት አለበት። ወደ እመቤታችን እየመጣሁ ነው። ሰው የተፈጠረው ለድህነት ነው ካልን ሶስት መሰረታዊ ነገሮችን ካላሟላ ለድህነት ነው። እውነት ነው። መዳን የሚችለው ሶስት ነገሮች ሲያሟላ ነው። አንደኛው ሃይማኖት ነው፣ ሁለተኛው ምግባር ነው፣ ሶስተኛው ምስጢራተ ቤተ ክርስቲያንን መፈጸም ነው። ያለ እምነት እግዚአብሔርን ደስ ሊያሰኝ አይችልም።
ሲያምን ይጠመቃል፣ ሲጠመቅ ይድናል። ሁለተኛ ምግባራትን ይፈጽማል። ምግባር ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት። ሶስተኛው ምስጢራተ ቤተ ክርስቲያንን ካመነ ለመዳን የግድ ከተጠመቀ ቅዱስ ሥጋውን ክቡር ደሙን መቀበል፣ ከዚያ ምስጢራትን የመፈጸም አለ። ጥምቀቱ፣ ምስጢራተ ቤተ ክርስቲያኑ፣ እኒህ ዝርዝር ሐሳቦች ይኖሩታል። እኒህ ሶስት ነገሮች በማሟላት ሰው የተፈጠረው ለድህነት ነው። ወደፊት የታዘዘለትን የታቀደለትን የተዘጋጀለትን ርስት ይወርሳል። ለመሆኑ እመቤታችን በማዳን በነገረ ድነት በሰው መዳን ውስጥ ያላት ተሳትፎ ምንድን ነው? እንደምን አመሻችሁ። እመቤታችን በማዳን በነገረ ድነት ውስጥ ያላትን ተሳትፎ አላውቅም የሚል ሰው ካለ እጁን ያሳያል። እንደ ጠንቅቀን ነው እንጂ የማዳኗን በማዳን ውስጥ በነገረ ድነት ያላትን ነገር ጠንቅቀን እናውቃለን የምትሉ ከፍ አድርጋችሁ አሳዩኝ እስቲ። አመስግኗት እመቤታችን። ምናልባት በነገረ ድነት ውስጥ የእመቤታችን ተሳትፎ ድርሻ ምን ይመስላል እንደ ቅዱስ መጽሐፍ የሚለውን ለማየት ትምህርቱን ማስተምረው ስለ ሁለት ነገሮች ነው። አንደኛ በጥያቄ ግራ ስለሚያጋቧቸው ሰዎች መልስ እንዲኖራቸው ነው። ሁለተኛ የበለጠ እንድታነቡ የበለጠ እንድትረዱ ዕውቀት ተኮር እምነት፣ ዕውቀት ተኮር ጥያቄ፣ ዕውቀት ተኮር ሳሪ ለነ ቅድስት እንዲኖራቸው ነው። እመቤታችን ያልተነገረችበት የመጻሕፍተ ብሉያት መጽሐፍ የትም ቦታ የለም። ስለ እመቤታችን ያልተናገረ ነቢይ የለም። ስለ እመቤታችን ያልሰበከ ሐዋርያ የለም። ስለ እመቤታችን ያልተናገረ ቅዱስ የለም። በእመቤታችን ተማጽኖ መልስ ያላገኘ አማኝም የለም። ደስ ይበላችሁ ምዕመናን። በእውነቱ ያውም በጥቅሉ በመጻሕፍተ ብሉያት ሊቃውንቱ ሀገረ ነቢያ ሀገረን ትንቢቶሙ ለነቢያት የነቢያት ሀገረ ትንቢታቸው ብለው ነው የሚናገሩላት። ገና ሲጀምሩ ነቢያት መኖራቸው፣ ነቢያት መመላለሻቸው፣ ነቢያት ንግግራቸው፣ ነቢያት ቃላቸው፣ ነቢያት ምስጋናቸው፣ ነቢያት ጩኸታቸው ትንቢት ነው። በትንቢት እመቤታችን ሊቁ ዮሐንስ አፈወርቅ እንኳን እግዝእትነ ማርያም ንግርት በነቢያት እመቤታችን እግዝእትነ ማርያም በነቢያት የተነገረላት የተነገረች ነው የሚላት። በሐዋርያት የተሰበከች በፍጥረታት አንደበት ደግሞ የተመሰገነች ብሎ ከፍ አድርጎ ተናግሮላታል። አመስግኗት እመቤታችን። በነቢያት አንደበት የተነገረች ናት። በሐዋርያት አንደበት የተመሰገነች ናት፣ የተሰበከች ናት። በፍጥረታት አንደበት ደግሞ ምን ያለች ናት? የተመሰገነች ናትና አለ አክብርዋ ዋልዕልዋ ታመንዋ። አክብሯት፣ ከፍ ከፍ አድርጓት፣ በማዳኗ እመኑባት በማለት ከፍ አድርጎ አመስግኗታል። እመቤታችን አመስግኗት። በመጀመሪያ በጣም የሚገርመው በትንቢተ ነቢያት የተጻፈውን በወንጌል የተጻፈውን ሊቁ በድርሳኑ ጽፎታል። ነቢያት በትንቢታቸው ጥቂቶቹን ላንሳ። ዘካርያስ ምዕራፍ 2 ቁጥር 10 ትንቢተ ዘካርያስ ዘካርያስኒ ይቤ ተፈሥኦ ወለተ ጽዮን። ዘካርያስ እንዲህ አለ፣ የጽዮን ልጅ ሆይ ደስ ይበልሽ ብሎ ገና ሳትወለድ ምልዕተ ጸጋ ምልዕተ ክብር እመቤታችን አመስግኗታል። አመስግኗት። የምስጋናሽ ምክንያት ናሁ አነ መጽእ አድር ይቤ እግዚአብሔር፣ እግዚአብሔር እነሆ ወደ አንቺ እመጣለሁ በአንቺም አድራለሁ።
ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ተዋጀ ሰው ሆናለሁ ብሎ ገና ዘካርያስ ተፈሥሒ ያለና ደስታዋን አብስሮላታል። እመቤታችንን በእውነት አመስግኗት በድጋሚ። ነቢዩ ኢሳይያስም ይህን ቃል ደግሞታል። ነቢዩ ሚክያስም ይህን ቃል ደግሞታል። ሌሎቹም ነቢያት ተናግረውታል። ከዚህ ተነሳና የነቢያትን ትንቢት ትናንትና ከእግዚአብሔር የሰማውን ለነቢያት የነገራቸውን ያ ከእግዚአብሔር ተልኮ መልአኩ ለነቢያት ነገራቸው። በመሰረቱ ነቢያት የተናገሩትን ትንቢት እግዚአብሔር ለመላእክት፣ መላእክት ለነቢያት፣ ነቢያት ለሕዝቡ የተናገሩት። ዛሬ ደግሞ በግልጥ መልአኩ ለነቢያት ይናገር የነበረው መልአክ በሉቃስ ወንጌል ራሱ ተገለጠና ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ ቡርክት አንቲ እምአንስት ከሴቶች ተለይተሽ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ እመቤታችን ደስ ይበልሻልና መልአኩ ደግሞ በቃል አመሰገናት፣ አመስግኗታል። ይህንን ቃል ሲናገር መልአኩ ነቢዩ የተናገረውን ነቢያት የተናገሩትን ቅዱስ ገብርኤል የምስራች ለመንገር ምልዕተ ጸጋ ደስ ይበልሽ ያላትን ሊቁ ዮሐንስ አፈወርቅ ደግሞ በተደጋጋሚ ተፈሥሒ ተፈሥሒ ምልዕተ ጸጋ እያለ ብዙ ተፈሥሒ የሚል ሰምታችሁታል አይደል እንዴ? በዚህ በቅዳሴው ሰዓት በየሰዓቱ የሚነገር ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ እያለ የተከታተልነው ሊቁ ዮሐንስ አፈወርቅ በብዙ መንገዶች የደስታዋን ምክንያት የተፈሥሒን ምክንያት የደስታዋን ምክንያት ነገረ ድኅነትን ምክንያት አድርጎ አምልቶ በድርሳኑ ደግሞ ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል። እመቤታችንን ደስ ይበላት ያመላክናል። በነቢያት ያገኘነውን ደስታ በወንጌል ያገኘነውን ተፈሥሒ በድርሳኑ ያበሰራትን የነገራትን ዮሐንስ አፈወርቅ ያመሰገናትን ተፈሥሒ ምክንያት አድርገው ሊቃውንቱ በብዙ መንገድ የምናመሰግንበትን ምክንያት እንዲህ ብለው ጽፏል። ከስሟ ይጀምራሉ። ከምኗ ይጀምራሉ? ከስሟ ማርያም ጥዕምተ ስም እመቤታችን ስሟ ይጣፍጣል። እንደምን አመሻችሁ። በጣም ጣፋጭ የምታውቁት ምንድን ነው? በጣም ጥሩ ማር ነው አይደለም? ማር አገልግሎቱ ለምንድን ነው? ማር ለምን ይጠቅማል? መድኃኒት ነው። እንዲያንቡት የማር ጥቅሙ ጥፍጥና ብቻ አይደለም፣ መድኃኒትነቱም ነው። ማርያም ጥዕምተ ስም ስሟን ስንጠራ ያገኘነውን የመዳን የቃል ኪዳን በረከት ስላየን ገና ስሟን ስንጠራ ከማር በላይ የሚጣፍጥ ስም ስላላት ማርያም 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 እንላታለን። ደስ ይበላችሁ ምእመናን በእውነቱ። በመቀጠል ማርያም ማለት ፍስሐ ወሐሴት ፍጹም ደስታ ማለት ነው። ለምን ፍጹም ደስታ ሆነች? የታመመ ሰው ሲድን የደስታው ወሰን የለው። የተጨነቀ ሰው ጭንቀቱ ሲወገድለት የደስታው ወሰን የለው። የተቸገረ ሰው ችግሩ ሲቃለለት የደስታው ወሰን የለው። ጥያቄ የበዛበት ሰው ለጥያቄው መልስ ሲያገኝ የደስታ ወሰን የለው። በችግራችን፣ በፈተናችን፣ በጭንቀታችን ሁሉ በመገኘት እመቤታችን ችግሯን በመፍታቷ ደስ ይበልሽ ብለን ሳሌለነ ቅድስት ብለን እናመሰግናታለን። እመቤታችን ቤተ ክርስቲያን በመቀጠል ማርያም ማለት ማህደረ መለኮት ማለት ነው። የመለኮት ማደሪያ። መለኮት ለምን አደረባት? ለምን የመለኮት ማደሪያ ሆነች? ለምን ቃል ሥጋ ከሷ ሥጋን ሥጋ ከነፍሷ ነፍስ ነስቶ ተዋሃደ? ለድነት የፈጠረውን የሰው ልጅ ለማዳን ሰው የሆነው የተዋሃደው ሰው የሆነባት የመረጣት ያከበራት ከሥጋዋ ነፍስ ሥጋ ከነፍሷ ነፍስ ነስቶ እሷን እናት እሱም ልጅ የሆነላት እመቤታችን ናት። አመስግኗት ከፍ አድርጋችሁ። ባጭሩ ቤተ ክርስቲያን ነገረ ማርያምን አንዱ የትምህርት ክፍል አድርጋ የምታስተምረው የነገረ ድነት አንዱ ክፍል ሆኖ በመገኘቱ
ለምሳሌ አንድ ነገር እናንሳ። ትውልድ ሁሉ 5500 ዘመን ሲወቅስ የኖረ ማንን ነው? ማንን? ሔዋንን አይደለም? ትውልድ ሁሉ ሲወቅሳት የኖረ ሲረግም የኖረ ማንን ነው? ሔዋንን። አሁን ደግሞ ትውልድ ሁሉ ብፅዕት የሚላት ማንን ነው? እመቤታችን። አመስግኗት እመቤታችንን እኮ ነው። ሔዋንን ለምን ወቀሰ? ኃጢአትን ጸንሳ ሞትን በመውለዷ። እመቤታችን ትውልድ ሁሉ ለምን ብፅዕት አለ? ቃልን ሰምታ አምላክን ወልዳ ዓለምን በማዳኑ። ስለዚህ በነገረ ድነት ተሳትፏላት የላትም? ማንን በመውለድ? አምላክን። ሔዋን ምንን ጸነሰች? ምንን ወለደች? እመቤታችን ምንን ጸነሰች? ቃልን። ማንን ወለደች? አምላክን። ከዚህ የበለጠ ተሳትፏል እንዴ? አመስግኗት እንጂ። ጥቂት ድቃጭ ሳንቲም ሰጠን በምንሰራው ስራ እንኳን የኔ እጅ ያለበት እንል አይደል እንዴ? ጥቂት ነገር ሰጠን፣ መድኃኒት ሰጠን። ሐኪሙ መድኃኒት ሰጥቶ ያዳነውን ህመምተኛ አዎ የኔ እጅ ያለበት አድኜዋለሁ ይላል አይደል? ምን ስለሰጠው? አንደኛ መድኃኒት፣ ሁለተኛ ጥበቡን እውቀቱን ሰጠውና ያዳነኝ ዶክተር እኮ ይሄ ነው ይላል ሰው አይደል? በዚያ ሰው መዳን የዶክተሩ የእግዚአብሔር ስራ እንዳለ ሆኖ ጥበብ እግዚአብሔር እንዳለ ሆኖ የዶክተሩም እጅ አለበት የለም? ለመዳን አለበት። እመቤታችን ለዓለም መዳን በነገረ ድነት እመቤታችን የምናነሳው አምላክን ከመጽነስ አምላክን ከመውለድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከመሆን በላይ ምን አይነት ተሳትፎና ታመስግኗት እመቤታችን። በመቀጠል አንድ ነገር ብቻ ላንሳና ትምህርት ልጠቅል ነው። የስሜት ሕዋሳት አለ፣ ጆሮ አለ፣ አንደበት አለ፣ ቃል አለ፣ ልብ አለ፣ ማሰቢያ ነገሮች ሁሉ አሉ። በመዳን ዙሪያ ተሳትፎ አላቸው። ለኛ መዳን የላቸውም። ጆሮ አለው የለው? ምንድነው ተሳትፎ? ምንን ይሰማል? የእግዚአብሔርን ቃል። በጣም ጥሩ። አንደበት የመዳናችን ተሳትፎ አለ የለው? በምን ምክንያት? ያመሰግናል። በጣም ጥሩ። ልባችን የመዳንኛን ለመዳን ተሳትፎ አለ የለው? አለው። በምን ምክንያት? በጎ በማሰብ። ቃላችን በእኛ መዳን ተሳትፎ አለ የለው? አለው። ምክንያቱም እስመም ቃልከ ትጸድቅ ወእምቃልከ ትትኮነን፣ ካነጋገር ከቃል የተነሳ ይፈረድልሃል ወይም ይፈረድብሃል ስለሚል በጣም ጥሩ። እኒህ ተሳትፎ ካላቸው እመቤታችን ከዚህ በላይ ናት። እንዴት? ሊቁ ዮሐንስ አፈወርቅ በእነዚህ ነገሮች መመሰል ፈለገ። በጆሮ ልመስላት አለና በጆሮ ልመስላት እመቤታችን አለ። አይ እዝን ዘይክል ሰሚዖቶ፣ በጆሮ እንዳልመስልሽ ያንቺን ነገር ሊሰማው የሚችል ምን አይነት ጆሮ ነው? ያንቺን እናትነት፣ ያንቺን ቅድስና፣ ያንቺን ንጽህና፣ ያንቺን የአምላክ መልዕልተ ፍጡራን ነሽ እመቤታችን። ስላንቺ ብንናገር ያንቺን ነገር መስማት የሚችል ምን አይነት ጆሮ ነው አለና መልዕልተ ጆሮ አደረጋል። ከዚህ በላይ ናት። ሁለተኛ ዋይ ልሳናት ዘይክላን ቦቶ፣ አንደበታችን እግዚአብሔርን ያመሰግናል። አንደበታችን በጎ ነገር ይናገራል። አንደበታችን ብዙ የሚጠቅመን ነገር ያከናውናል። ነገር ግን ያንቺን ነገር ተናግሮ የሚያጠናቅቅ ምን አይነት አንደበት ነው? ምን አይነት አለ? እመቤታችን ስላንቺ ቢናገር አለና ዘይክላን ቦቶ፣ ማንበብ መናገር የሚችል መልዕልተ ልሳን ሆነችበት፣ መልዕልተ ቋንቋ ሆነችበት። ዋይ ቃል ዘይክል ፈጽሞቶ፣ ብዙ ቃሎችን ተናግሬያለሁ ለምስጋና የሚሆኑ ለውዳሴ የሚሆኑ ለድህነት የሚሆኑ ግን ያንቺን ነገር ተናግረው የሚጨርስ ምን አይነት ቃል ልፈልጋልና ከቃል በላይ ሆነችበት። ጨምራው ዋይ ልብ ዘይክል አግብሮቶ፣ ስላንቺ አስባለሁ፣ በልቤ አመላልሰዋለሁ፣ በልቤ ይዤሽ
ነገር ግን አንቺን ሊወስን የሚችል ምን አይነት ልብ ነው ካለ በኋላ ዋይ ህሊና ዘይክል አብጽሖቶ ወሐልዮቶ ስላንቺ እናትነት፣ ስላንቺ ድንግልና፣ ስላንቺ ንጽህና፣ ስላንቺ አማላጅነት፣ ስላንቺ ቃል ኪዳን አስቦ ሊደርስበት የሚቻለውስ እንደምን ያለ ህሊና ነው። ስለዚህ እመቤታችን ምልዕተ ጸጋ ምልዕተ ክብር ደስ ይበልሽ እልሻለሁ እንጂ ሌላ ምን እልሻለሁ አላት። ተመስገናት ነው። በመዳን ያላትን ተሳትፎ በብርሃን እንዳንመስላት የብርሃን እናት ናት። በእንጀራ እንዳንመስላት ደግሞ የሕይወት እንጀራ መሶብ ናት። በእንጀራ እንዳንመስላት የሕይወት እንጀራን የሕይወት መጠጥን የወለደች ናት። በመድኃኒት እንዳንመስላት መድኃኒት ናት። የመድኃኒት እናት ናት። ስለዚህ የመድኃኒት እናት ከሆነች በነገረ ድነት በማዳን ተሳትፏ ምንድን ነው አይባልም። የመድኃኒት እናት ናት። መድኃኒትን የወለደች መድኃኒትን የጸነሰች ድንግል ሆይ ስለዚህ እንወድሻለን። ምን አድርገሽልናልና? እውነተኛ መብልን እውነተኛ መጠጥን ወልደሽልናልና እናመሰግንሻለን። በነገረ ድነት ስለ እመቤታችን ብዙ ማለት ይቻላል። የእመቤታችን ረድኤቷ በረከቷ ቃል ኪዳኗ ምልጃዋ አይለየን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ቆየን። ሰላም